ለኔ መምህር ጌታሰጠኝ መኩሪያ ነኝ። ዛሬ ደግሞ የአራተኛ ክፍል የሂሳብ ትምህርት ላይ ምዕራፍ 7 ከልኬትን በተመለከተ ዛሬ ትምህርታችንን እንጀምራለን። እዚህ ጋር ያሉት ምድቦች የርዝመት መለኪያ ምድቦች ወይም ደግሞ ሌንግዝ ሜዠርመንት የምንላቸው ናቸው። እነዚህን በመጠቀም እንዴት በቀላሉ እና በፍጥነት ቁጥሮችን ወይም ምድቦችን ከአንዱ ወደ ሌላኛው ምድብ መለወጥ እንደምንችል እናያለን ማለት ነው። ቪዲዮአችንን ከወደዱት የዩቲዩብ አካውንታችንን ሰብስክራይብ ማድረግ አይርሱ። በቀጥታ ወደ ቪዲዮአችን እንሄዳለን። ለዛሬ የምናየው እዚህ ጋር ከትልቁ ወደ ትንሹ ምድብ ለመለወጥ በሚል ርዕስ እንዴት ቴክኒኮች እንደምንጠቀም እናያለን። እንደምታዩት ከግራ ወደ ቀኝ ስንመጣ ከትልቁ ምድብ ወደ ትንሹ ምድብ ነው የምንመጣው። የመጀመሪያው ኪሎ ሜትር ትልቁ ምድብ አለን እዚህ ጋር፣ ሄክታሜትር፣ ዴካሜትር፣ ሜትር፣ ዴሲሜትር፣ ሳንቲሜትር እና ሚሊሜትር። ስለዚህ ከግራ ወደ ቀኝ ስመጣ ትንሹ ከትልቁ ወደ ትንሹ ምድብ በቅደም ተከተል ሲቀመጥ በዚህ መልክ ነው ማለት ነው። እነዚህን በመጠቀም እንዴት በፍጥነት መስራት እንደምንችል እናያለን ማለት ነው። ለምሳሌ እዚህ ጋር 1 ኪሎ ሜትር ቢሰጠን 1 ኪሎ ሜትር ቢሰጠን 1 ኪሎ ሜትር ማለት ይሄ ነው። 1 ኪሎ ሜትር ስንት ሜትር ነው ብትባሉ እንግዲህ ሜትር እዚህ ጋር ነው ያለው፣ ኪሎ ሜትር እዚህ ጋር ነው ያለው። ስለዚህ በፍጥነት ምን ማድረግ ነው? እነዚህን ቦታዎች ዜሮ መጻፍ ነው ማለት ነው። ያው ዜሮ መጻፍ ነው። ስለዚህ 1 ኪሎ ሜትር ስንት ይሆናል ማለት ነው? 1000 ሜትር ጋር እኩል ነው ማለት ነው። 1 ኪሎ ሜትር ከ1000 ሜትር ጋር እኩል ነው። እንደገና 1 ሜትር ደግሞ ስንት ሴንቲሜትር ጋር እኩል ነው? ስንት ሴንቲሜትር? ሜትር አለ እዚህ ጋር፣ ዴሲሜትር፣ ሴንቲሜትር አለ። ስለዚህ እነዚህን በመጠቀም ወደ ሴንቲሜትር ለመቀየር ከፈለኩኝ ሴንቲሜትር እዚህ ጋር ነው ያለው። ስለዚህ በሁለቱ መሃል ዜሮ ማስቀመጥ ነው ማለት ነው። እንደምታዩት 1 ሜትር ከ100 ሴንቲሜትር ጋር እኩል ነው ማለት ነው። እሺ እዚሁ ጋር 1 ሜትር ጋር እንምጣ። 1 ሜትር ጋር እንምጣ። በድጋሚ 1 ሜትር ከስንት ሚሊሜትር ጋር እኩል ነው ለሚለው ዴሲሜትር ጋር 0 አረጋለሁ፣ ሴንቲሜትር ጋር 0 አረጋለሁ፣ ሚሊሜትር ጋር 0 አረጋለሁ። ስለዚህ 1 ሜትር ከ1000 ሚሊሜትር ጋር እኩል ነው ማለት ነው። ያው እዚህ መጣ። እሺ 6 ኪሎ ሜትር 6 ኪሎ ሜትር ወደ ሴንቲሜትር መለወጥ ብፈልግ ሴንቲሜትር ያለው እዚህ ጋር ነው እንደምታዩት። ስለዚህ እስከ ሴንቲሜትር ድረስ ምን ማድረግ ነው? ዜሮ ማስቀመጥ ነው ማለት ነው። በጣም ቀላል ነው። ዜሮ ማስቀመጥ ነው። ስለዚህ 6 ኪሎ ሜትር ወደ ሳንቲሜትር ሲለወጥ ይሄንን ይመስላል። ይሄንን ቁጥር ሳነበው 600,000 ሳንቲሜትር ይሆናል ማለት ነው። 600,000 ሳንቲሜትር ይሆናል። ያው እዚህ ጋር ጭረት ማስገባት እንችላለን። እሺ 12 ኪሎ ሜትር ወደ ሚሊሜትር መቀየር ብፈልግ 12 ኪሎ ሜትርን ወደ ሚሊሜትር መቀየር ብፈልግ ምንድነው የማደርገው? እስከ ሚሊሜትር ድረስ ዜሮ ማስቀመጥ ነው ማለት ነው። ምንም ሌላ የምናደርገው ነገር የለም። ዜሮ ብቻ ማስቀመጥ ነው። ዜሮ እዚህ ጋር አደርጋለሁ፣ እዚህ ጋርም ዜሮ አደርጋለሁ፣ እዚህ ጋርም ዜሮ አደርጋለሁ። ስለዚህ እዚህ ጋር ቁጥሮችን መለያ ጭረት እንጠቀማለን። ስለዚህ 12 ኪሎ ሜትር ወደ ሚሊሜትር ሲለወጥ ስንት ይሆናል? 12 ሚሊዮን ሚሊሜትር ይሆናል ማለት ነው። እሺ ሌላ ምሳሌ እዚህ ጋር እንጠቀም። 10 ሜትር
ወደ ሚሊሜትር ስንለውጥ 10 ሜትርን ወደ ሚሊሜትር ለመለወጥ ምን እንጠቀማለን? በተመሳሳይ 0 መጨመር ነው። እስከ ሚሊሜትር ድረስ 0 መጨመር ነው። ስለዚህ እዚህ ጋር ጥረት አደርጋለሁ። መልሳችን 10 ሜትር እኩል ነው ከ10,000 ሚሊሜትር ጋር ማለት ነው። እሺ ሌላ ምሳሌ እንጠቀም። እዚህ ጋር ተጨማሪ ሌላ ምሳሌ እጠቀማለሁ። 61 ኪሎ ሜትር ከ8 ሜትር ጋር እኩል ነው። 61 ኪሎ ሜትር ከስንት ሜትር ጋር እኩል ነው የሚለውን ለማወቅ ስንፈልግ ደግሞ አሁንም ተመሳሳይ ስራ የምሰራው ምንድነው እነዚህ ቦታዎች ላይ እስከ ሜትር ድረስ 0 መጠቀም ነው ማለት ነው። 0 መጠቀም ነው። ያው ሜትር እዚህ ጋር ነው። ከዚህ በኋላ ያሉት ባዶ ነው የሚሆኑት። ምክንያቱም ከኪሎ ሜትር ወደ ሜትር ነው የምለውጠው። ቁጥሮች የሚቀመጡት ከኪሎ ሜትር እስከ ሜትር ባሉት ክፍት ቦታዎች ላይ ነው ማለት ነው። ስለዚህ ይህንን ቁጥር ማንበብ ነው የሚጠበቅብኝ። 61,000 ሜትር ይሆናል ማለት ነው። 61,000 ሜትር ይሆናል ማለት ነው። እሺ አመሰግናለሁ።